ሰላም ውድ ነው የተከበራችሁ የኢትዮ ሞቲቬተር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ሙሉ እምነቴ ነው። ለዚህ ቤተሰብ አዲስ ከሆናችሁ ከወዲሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን የዚህ ቤተሰብ አባል ሁኑ። ቪዲዮውም ከተመቻችሁ ላይክ አድርጉልኝ እና ዛሬ ዘና ፈታ የምትሉበት እንዲሁም ደግሞ ትምህርታዊ ያዘል የሆነ ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ተሙ የተባልክ ቅዳፍ 1300 ማይል ከሜሪላንድ ነድቼ ነው የመጣሁት። እየጠበቀ ነበርኩ። ምንድነው እየጠበቅኩ ነበር፣ አልመጣም። ተሙ የምትባል ይሄው ቴክሳስ ነኝ። ቴክሳስ አይደል እንዴ ያለው? ምን አስበው ነው ወጣ? የት አለ? ለኔ አሁን ያለሁት ይሄው ይታያል፣ ቴክሳስ ነው። የት አለ አንተ ሽንታ? ቴክሳስ ወንድ ሲጫወቱ ሳይ በጣም ይገርመኛል። ብቻ የምትፈራ ልጅ ናና ምናምን የት አለ አንተ ብቅላም? ያው ይሄ ተሙ የምትሉት ቅዳፍ ሳቁ በጣም ያስቃል። ናውጣ አይ this is America man። አቢሲኒያ ገበያ ቴክሳስ ነው ያለው። ከዚህ በላይ ጓዳ አልመጣም። ማንም ሰው አይመጣም። አንድ ሰዓት ነው የሰጠሁት፣ ንገሩት። መጀመሪያ ወሸላን ተገረስ ለዚህ እንሽላሊት ማለት አይገርምም? አይወጣም ከቤት ለሕክምና አይወጣም። በነገራችን ላይ ሞጣ ሕክምና ራሱ ቤት ነው። መጀመሪያ ወሸላን ተገረስ ይባልጩት ራስ ማለት ወሸላን ተገረስ። ቆይ ግን ሞጣ አይተከዋል እንዴ ወሸላ መሆኑ? እሺ ልብ የለው ሞጣ ዝም ብሎ ነው፣ በጭባጫ ነው፣ ዝም ብሎ ቀዳዳ ትርትር ነገር ነው። ተዝረከረክ እንደዚህ ሞጣ እንደዚህ ምናምን በለው ወንፊት ነው ያልተገረዘ ሸለፈታ ሞጣን መተዋለሁ ምናምን እንደዚህ ሲለፈልፍ ሲቀደር ሲተረተር ክለብ ላይ ግራውን ጆሮ ደና አድርገው በጠሱለት። ካውሸታም ስመታ ይኸው ስድብ ሁሉ ወጣ። አልተማርክም፣ ለዛ ነው የምትናደደው። ወረኛ ላይቭ ላይ እኔ እናንተ ቀርበን ዶክመንታችን እናሳይ። የኔ ሰርተፍኬቶችን ልለጥፋቸው ነው። ድልብ ማህይም አንተ ነህ። ስለማቅ ነው። ዛሬም እችኛው እጁ ጥቁር ናት፣ በእጁ የሚፈርም እኮ ነው። ታይፕ ማድረግ ራሱ ልመድ፣ ኢሜል መጻጻፍ ልመድ። ደግሞ እሱም እኮ ሰው ይንቃል። ከየት አባትህ ነው ትምህርት ያቋረጡ? ለሞጣ ቅዳሜና እሑድ የማታ ትምህርት እኔ አስተምራለሁ ኦንላይን። እኔ ከማንም ያልተናነሰ ማስረጃ ነው ያለኝ። ባለፈው ዓመት ነው እንደምታስታውሱት ነው የጨረስኩት ትምህርቱ። ከእንደገና ከሀ ጀምረ መማር አለብህ። ለአንተ ግን አልለጥፍም እያመጣው ወይም ደግሞ እዚህ ሰቅዬ እኔ ተመረኩም ያደርግልኛል። ይሄ ፂም የሌለው በግ የሽምብራው ጥርጥር ብሎ በስራዬ በጣም አሹፏል። እኔ ጠበቃ አለኝ። ካንተ ጋር ምን አጋተተኝ? ተሙ የምትባል ፈርታሃል። ይቅርታ ጠይቅ። ይቅርታ ካልጠየቀኝ ገና ቆዳህን ልጣለሁ። ይቅርታ ንሳ በምትገባበት አንተ የጃጀህ ቋቋትያም ሽማግሌ ወሸላ፣ አንተ ወጥ ባሬራ ራስ ጀመሪያ ወሸላን ተቆረጥ። ይህ መደብ ፊት ጀዝባ ቁጭ ብሎ እዛው ይበላል፣ እዛው ይሸናል፣ እዛው ይተኛል። አሁን እኮ ተቆርጦ አቀናብሮ ታይቼው እኮ ነው። ያን ሁሉ ስድብ ተሳድቧል። ጎበዝ አይወጣም፣ ፈሪ ነው። አይቼዋለሁ። እባክህ አትደውል። እውነትም ፈርቷል ሞጣ እና ስልክ አታነሳም እንዴ? ቴክሳስ ሆኖ እየጠበቀ ካረል እንዴ? ፈሪ ወንዶች ወይ እራት እንድትበሉ ጋብዛችኋት ጃኬት ይዛ ካልመጣች እንዴት ብላችሁ ጃኬታችሁን እንዳሰጧት ይበላት እንዴ? የወንድ ቆዳ ከደብረ ብርሃን ብርድ ልብስ ነው የተሰራው ያልሽ ማለት ነው። ይኸው ጠጥታ ይሄ ብርድ ማለት ነው ሆዷ ቅሪላ ሲያክልላት ሁለተኛ ደግማት ይበላት። እውነትሽን ነው እንዴ? አንዳንድ ሴቶች አሉ አይደል ተገላልጦ ምናምን ይመጡና ከዛ መጨረሻ ላይ እራት ከተበላ ምናምን በኋላ ያንተን ጃካ ስጠኝና ልልበሰው ላድርግ። የሱ ሰውነት ከደብረ ብርሃን ቆዳ እንትን ነው የተሰራው። አይ ጥሩ አድርገሽ ነው የነገርሻቸው። ከዚህ በኋላ ጃካ ለብሳ ማትመጣ ሴት ካለች እንዳትጋብዛትሽ። ነይ እሺ። ይሄ ሁሉ ምርቃት በ50 ብር አይሆንም ትላለች እማማ ዝናሽ። ምን ይሆን እስኪ አብረን እንየው። እዚህ ጋር ቁጭ ብለሽ ንገሪያቸው። ነይ እዚህ ጋር እዛው ወይ ኧረ ተው እማማ ዝናሽዬ። አንተ ተናገር። እሺ ከሩቅ ቦታ ነው የመጣሁት አለች። ከየት ሀገር? እዚሁ አዲስ አበባ ቄራ። ቄራ አንድ እሱ አለበት ሰፈር ነው። አዎ ቄራ ምንድን ነው ስራሽ? ይበላት። ስራዬ ሾፌር ነኝ፣ የታክሲ ሾፌር ነኝ። ታክሲ? አዎ
የቺ ትንሿ ታክሲ ነው ወይ ሎንድሮ በር ነው ወይ ሎንችና ነው ወይ የምነጂው? ሎንችና ነው የምነጂው። የራስሽ ነው ወይ በላት። የራሴ ነው። በጣም ጥሩ ነው። አግኝተሽ ክበሪ። በምነጂው ሎንችናን ስራ አግኝተሽ ክበሪ። ታገር ሰላም ጋር መመረቂያ አሰጠችን። መመረቂያ የሚያስፈልጋል ብር። እሺ በባዶ 50 ብር ብቻ ከዛ ሚሊሽን ትሰሚያለሽ። ከዛ ትጨምሪላቸዋለሽ ከፈለግሽ። የዚህ ሁሉ ምርቃት በ50 ብር ነው። በገኝቱ በ50 ብር አያዋጣም። ይሄን ያልተመረቀሽ በ50 ብርማ ኪሳራ ነው አሉ እማማ ዝናሽ። እሺ ያው ጨምራለች። ጨመረችሎት እኮ ጨመርኩሎት። ለአንተ አሁን ምግብ ቤት ምሳ ብላበት። በእኔ አታሳቡ። እኔ እንግዳ በመጣ ቁጥር ዘካርያስ ብር ይወስድ። ኧረ እማማ ዝናሽ በቃ ንቀውታል። አያችኋ 100 ብርም ተጨምሯቸው ለዘካርያስ ምግብ ብላበት ምሳ ብላበት ብለዋል። እሺ ከንቦች ጋር ለመኖር የተገደደው ወጣት ኢትዮጵያዊ ወጣት በጣም እያነጋገረ ያለው አሁን ላይ እያነጋገረ ያለው ወጣት ነው እና እኔ ወላ በጣም ገርሞኛል ማለት ነው። እስኪ አብረን ይህ የምትመለከቱት ወጣት በሀገራችን ኢትዮጵያ በጋምቤላ ክልል የሚገኝ ሲሆን በርካታ ንቦች ያቅፎትና እንደዚህ ከበውት ኑሮውን ለመግፋት ተገዷል። ይህ በኢትዮጵያ ውስጥ የሚገኝ ወጣት እጅግ አጃይብ ያሰኘውን ጉዳይ ከሰሞኑን አስመልክቶናል። አቡ ሳይቀር ዝንቦችን እያስገባ እንዳሻው የሚዝናናው ይህ ወጣት ዝንቦች ከኔ ጋር ተዛምዷል፣ ከኔ ጋር ኑሮ ተመችቷቸዋል ሲል ይናገራል። በጋምቤላ ክልል ኑሮን ያደረገው ይህ ወጣት በርካታ ንቦች ከአንገቱ እስከ እግሩ በእጁ አንጠልጥሎ እንዳሻው ይንቀሳቀሳልም። ከኢትዮጵያ ሰሞኑን ይህንን አጃቢ ያሰኘንንና የዚህን አስደናቂ ጉድ በፊት ገጻችን ተመለከትን። ታዲያ እናንተስ ይህንን ስትመለከቱ ምን ታስባላችሁ? ከንብ ጋር እንደዚህ ተዛምዶ መኖርስ ይቻላል? በርካቶቻችሁን ሊያነጋግር ይችላል። ነገር ግን ነገሩ እንዲህ ነው። ይህ ሰው ሲያሻው ንቦቹን ማባረር ይችላል። በፈለገው ሰዓትም መጥራት ይችላል። ምን አይነት ታምር ነው! እንደኔ አይቻልም። በጣም ገራሚ ነገር ነው ያየሁት ማለት ነው። አስደናቂ ነገር ከወደ ጋምቤላ አይ እውነት ለመናገር ግን እኔ ገርሞኛል። እናንተስ እንዴት አያችሁት? ኮሜንት ላይ ጻፉልኝ። ኦኬ ወደ ቀጣዩ። አይ ሄሎ አቤት። ማን ልበል? ማን አንተ? እኔ ባቢ ነኝ። ባቢ ነህ? አዎ ማዳቲ ናት። አዎ እስኪ አንዴ እናትን አቅርብልኝ። እናቴን ፈልጌ ነበር። የለችም። የት ሄዳለች? እኔ እንጃ የት እንደሆነ እንጃ። ወደ ውጭ ወጣ ሄደች። እስኪ አንዴ ሰፈር ውስጥ ካለች ይህና ነገረኝ። የለችም። እኔ እኮ ውጭ ነበርኩ። ስልኩ ሲጠራ እኮ ነው የመጣሁት። እስኪ አንዴ ሰፈር ውስጥ ካለች አንተ አይተህ ነገረኝ። ምን አባቱን የሚከራከር እንደ የለችም አልኩ አይደል? እንደ እናትህ ትበዳ። ኧረ ዳሽ በቃ የአሁኑ ትውልድ እኮ በቃ እዚህ ደረጃ ይደርሷል። አባቱን የለችም አልኩ አይደል እንዴ? እናትን አልጨርሱም። እኔ አልጨርሱም። እና ሙድን የተከበራችሁ የኢትዮ ሞቲቬተር ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ ሰላም ጤና ከእናንተ ጋር ይሁን። ቻው፣ ደህና ሁኑ።